በህይወት ሙሉ ተኝተህ ስታሳልፍ ምን ያህሉን ጊዜ በህልም ዓለም ውስጥ እንደምታሳልፍ ታውቃለህ? ከአንድ ሰው ጋር በህልምህ ተገናኝተህ ያ ሰው ግን በገሃዱ ዓለም በፍጹም አይተው የማታውቀው እንግዳ ሆኖብህ ያውቃል? ወይስ ከከፍተኛ ተራራ ላይ ቁልቁል እየወደቅህ በድንገት ደንግጠህ ከእንቅልፍህ ነቅተሃል? ህልም ዝም ብሎ የአንጎላችን ነጸብራቅ ነው ወይስ ወደ ሌላ ዓለም የምንሻገርበት ምስጢራዊ በር? ዛሬ በዚህ ቪዲዮ ሳይንቲስቶች እና የስነ ልቦና ባለሙያዎች ለብዙ ዘመናት ደብቀውት ያቆዩትን ስለ ህልም 5 አስደንጋጭና አስገራሚ እውነታዎችን እንመረምራለን። እስከ መጨረሻው ከተከታተልከኝ ህልምህን እንደ ፊልም ዳይሬክተር እንዴት መቆጣጠር እንደምትችል ጭምር አሳያለሁ። ዝግጁ ከሆንክ ይህንን ቪዲዮ ላይክ አድርግ፣ ቻናሉን ሰብስክራይብ በማድረግ እንቀጥል። በህልማችን የምናያቸው እንግዳ ሰዎች በሙሉ በገሃዱ ዓለም እናውቃቸዋለን? አዎ፣ በትክክል ሰምተሃል። የሰው ልጅ አእምሮ አዲስ የሰው ፊት መፍጠር አቅም የለውም። በህልምህ የምታየው ፍጹም የማታውቀው የሚመስል ጨካኝ ገዳይ ወይም ቆንጆ ሴት በህይወትህ አንድ ቀን መንገድ ላይ በሱቅ ውስጥ ወይስ በቪዲዮ ላይ በፓሲቭሊ ያየኸው ሰው ነው። አእምሮአችን ያየውን ፊት ሳብኮንሽስሊ መስግቦ ያስቀምጠዋል። በህልማችን ዓለም ውስጥ እንደ አዲስ ገጸ ባህሪ ያመጣዋል። ስለዚህ በህልም ያሳደደህ ሰው ምናልባት ከ3 ዓመት በፊት ታክሲ ውስጥ አጠገብህ የተቀመጠው ሰው ሊሆን ይችላል። በህልም ሰዓት እውነተኛ ሽባ ይሆናል። በሳይንሱ አጠራር ራፒድ አይ ሙቭመንት በሚባለው የህልም ደረጃ ላይ ስትደርስ አእምሮ ለሰውነትህ ጡንቻዎች የሚወደውን መልእክት ይዘጋዋል። ይህ የሚሆንበት ምክንያት በህልም የምታደርገውን እንቅስቃሴ ለምሳሌ መሮጥ ወይም መደባደብ በገሃዱ አካል ላይ ተግባራዊ አድርገህ ራስህን እንዳትጎዳ ለመጠበቅ። ነገር ግን አንዳንዴ አእምሮ ከእንቅልፍህ ነቅቶ ሰውነትህ ሳይነቃ ሲቀር የህልም ቅዠት ወይም በሀገራችን እውከታ ወይም ቃዠቶ ስሊፕ ፕሌይስ የምንለው ይከሰታል። ማውራት ትፈልጋለህ፣ ግን አፍህ አይከፈትም። መጮህ ትፈልጋለህ፣ ድምፅህ አይወጣም። ይህ አስፈሪ ክስተት መንፈሳዊ ጥቃት ሳይሆን የአእምሮና የሰውነትህ አለመጣጣም ውጤት ነው። ህልሞችህ ያንተን ድብቅ ስሜት ይናገራሉ። በብዛት የምናያቸው 3 ህልሞች አሉ። አንደኛ፣ ከከፍታ መውደቅ። ይህ ህልም በህይወት ውስጥ የሆነን ነገር ለምሳሌ ራስህን፣ ፍቅርህን ወይም ቁጥጥርህን ለማጣት እየፈራ እንደሆነ ያሳያል። ሁለተኛ፣ መባረር ወይም መሮጥ። አንድ አካል ሲያሳድድህና መሮጥ ሲያቅትህ፣ ይህ ማለት በገሃዱ ዓለም ልትጋፈጠው የሚገባ ትልቅ ችግር እየሸሸ መሆንህን የስነ ልቦና ጠበብት ይናገራል። ሶስተኛ፣ በሰማይ ላይ መብረር። ይህ ደግሞ በህይወትህ ትልቅ ነፃነት እንዳገኘ ወይም ከአንድ ትልቅ ጫና እንደተገላገልክ የሚያሳይ የአእምሮ የደስታ መገለጫ ነው። ህልምህ የወደፊቱን ሊተነብይ ይችላል። ብዙዎቻችን የሆነ ቦታ ስንሄድ ወይም የሆነ ክስተት ሲፈጠር ይህንን ነገር እኮ ድሮ በህልም አይቼዋለሁ የሚል ስሜት ይሰማናል። ይህ ዴጃቭ ይባላል። በሳይንቲስቶች ይህ የአእምሮ መረጃን የማቀናጀት ስህተት ነው ቢሉም በታሪክ ግን ብዙ ታላላቅ ግኝቶች በህልም የመጡ ናቸው። ለምሳሌ የፔሪዮዲክ ቴብል ፈጣሪ ዲሚትሪ ሜንድሌቭ ሙሉ የኬሚስትሪ ሰንጠረዡን ያገኘው በህልሙ ካየው በኋላ ነው። ህልም አእምሮን የወደፊቱን እድሎች አስልቶ የሚያሳይን ድንቅ ኮምፒውተር ሊሆን ይችላል። ሉሲድ ድሪሚንግ። ይህ ማለት በህልም ውስጥ ሆነ እኔ አሁን ህልም እያየው ነው ብለህ የምታውቅበት ድንቅ የአእምሮ ደረጃ ነው። ይህንን ጥበብ ካዳበርክ በህልም ውስጥ የፈለግከውን ማድረግ ትችላለህ። አንድ ሱፐርማን መብረር ወደ ፈለግከው ሀገር፣ እንደ ሱፐርማን መብረር ወደ ፈለግከው ሀገር መጓዝ ወይም ከምትወደው ዝነኛ ሰው ጋር መገናኘት ትችላለህ። ይህንን ለማድረግ ቀላል መንገድ ሁልጊዜ ከመተኛት በፊት
ዛሬ ምን እንደማልም አውቃለሁ ብለህ ራስህን መንገር እና በየቀኑ የምታያቸውን ህልሞች በማስታወስ ደብተር ላይ መያዝ። አእምሮ ሲለማመድ በህልም ውስጥ ንቁ መሆን ትጀምራለህ። ህልም እኛ እንደምናስበው ያህል ቀላል አይደለም። የአእምሮአችን ትልቅና ያልተፈታ ምስጢር ነው። ለመሆኑ አንተ በብዛት የምታየው ህልም የትኛው ነው? መብረር ወይስ መውደቅ? ኮሜንት ላይ አካፍልልኝ። ቪዲዮ ከተመቸህ ላይክ በማድረግ እንዳትረሳ። እንደዚህ አይነት ምስጢራዊ እና አስተማሪ ቪዲዮዎችን እንድደርስህ ደግሞ ቻናሉን አሁን ሰብስክራይብ አድርግ። በሚቀጥለው ቪዲዮዎች እስከምንገናኝ መልካም ህልም